እንግዲህ ዛሬ በእርግጠኛ ወደ ኋላ ሆነን መምህር ታደሰ ስለቀደመ የህይወት ታሪኩን አንባቢ ብለን የትምህርት ቤት ጓደኞቹ እዚህ ተገኝተናል። የካቲት 30 ቀን 2018 ዓመተ ምህረት የመምህር ታደሰ እሱ ባለው አጭር የህይወት ታሪክ። መምህር ታደሰ እሱ ባለው ከአባታቸው ከአቶ እሱ ባለው አካሌና ከእናታቸው ከወይዘሮ ደብሪቱ መንክር ጥር 15 ቀን 1963 ዓመተ ምህረት በአሁኑ አጠራር በምስራቅ ጎጃም ዞን በመሸከል ወረዳ በአማሪ ኢየሱስ ቀበሌ ተወለዱ። እድሜያቸው ለትምህርት በደረሰ ጊዜ በተወለዱበት አካባቢ ከሚገኙ መምህራን የቤተ ክህነት ትምህርታቸውን ከፊደል እስከ ጾመ ድጓ እንዲሁም ጸሎቶችን፣ ሌሎችም ጸዋትወ ዜማዎች ተከታትለዋል። በመቀጠልም የቅኔ ትምህርታቸውን በደብረ ማርቆስ ከተማ ከሚገኘው ከታላቁ ደብር መልዕልተ አድባራት ደብረ ማርቆስ ከነበሩት ከታዋቂው የቅኔ መምህር የኔታ መንክር ግርማ የቅኔ ትምህርታቸውን ከናገባቡ ተምረው አጠናቀዋል። መምህር ታደሰ እሱ ባለው የቅኔ ትምህርታቸውን እንዳጠናቀቁ በደብረ ማርቆስ ከተማ ከሚገኘው ቀድሞ ወንጌል ሚካኤል ተብሎ ይጠራ በነበረው ታላቅ ደብር ተመድበው ሲያገለግሉ ቆይተዋል። ከመንፈሳዊ አገልግሎታቸው ጎን ለጎን የመጀመሪያ ደረጃ ዘመናዊ ትምህርታቸውን ተምረው በ1974 ዓመተ ምህረት ከደብረ ማርቆስ የመጀመሪያና የሁለተኛ ደረጃ ትምህርት ቤት ያጠናቀቁ ሲሆን በ1980 ዓመተ ምህረት በጎንደር አጼ ፋሲለደስ የሁለተኛ ደረጃ ትምህርታቸውን ተከታትለዋል። መምህር ታደሰ እሱ ባለው በ1987 ወደ አዲስ አበባ በመምጣት በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ገብተው በነገረ መለኮት ትምህርት በከፍተኛ ማዕረግ ተመርቀው የመጀመሪያ ዲግሪያቸውን አግኝተዋል። ከዚያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት መልካም ፈቃድ በአዲስ አበባ ሀገረ ስብከት በምትገኘው በታላቋ ደብረ ማኅደረ ስብሐት ቅድስት ልደታ ለማርያም በስብከተ ወንጌል በተቆጣጣሪነትና በሌሎችም የአስተዳደር የሥራ ዘርፎች ተመድበው በቅንነት አገልግለዋል። መምህር ታደሰ እሱ ባለው በ1995 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በሱፐርቫይዘሪ ማኔጅመንት በዲፕሎማ ተመርቀዋል። በዚህም ተቋም ከ6 ዓመት በላይ በጆን ኤፍ ኬኔዲ ቤተ መጻሕፍት ሲያገለግሉ ቆይተዋል። መምህር ታደሰ እሱ ባለው በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ባህሎች አካዳሚ ውስጥ ከጥር 18 ቀን 2001 ዓመተ ምህረት እስከ 2013 ዓመተ ምህረት በአማርኛ መዝገበ ቃላት አዘጋጅነት ከመስከረም 2003 እስከ 2018 ዓመተ ምህረት በዩኒቨርሲቲ መምህርነት በግዕዝና በቋንቋ ስነ ጽሑፍ ተመራማሪነት ከሐምሌ 1 ቀን 2014 ዓመተ ምህረት እስከ 2017 ዓመተ ምህረት የፊሎሎጂ ኃላፊ በመሆን አገልግለዋል። በዚህም የሥራ ወቅት የጥናት ወረቀትና መጻሕፍት አሳትመዋል። በአጠቃላይ ለመግለጽ መምህር ታደሰ እሱ ባለው ትሑት ሰብእናን የተላበሱ በሥራቸው ታታሪ ታሪክን በመመራመርና ከመጻሕፍት ጋር በማመሳጠር የሰሩ ትልቅ ደራሲ ነበሩ። መምህር ታደሰ እሱ ባለው ባደረባቸው ሕመም ለረጅም ጊዜ በሕክምናና በጸበል ሲረዱ ቆይተው በተወለዱ በ55 ዓመታቸው የካቲት 29 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። ቀብራቸው ወዳጅ ዘመድ እንዲሁም የቅርብ ጓደኞቻቸው በተገኙበት የካቲት 30 ቀን 2018 ዓመተ ምህረት በደብረ ሲና ቅዱስ እግዚአብሔር ካቴድራል ተፈጽሟል። ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ያሳረፈልን ለቤተሰቦቻቸውና ለወዳጆቻቸው ዘመዶቻቸው ለወዳጅ ዘመዶቻቸው ልዑል እግዚአብሔር መጽናናቱን ያድርግልን ያድርግልን። እንግዲህ እንግዲህ ያልገለጽነው ነገር በ2001 ዓመተ ምህረት በፊሎሎጂ በሁለተኛ ዲግሪ ተመርቀዋል። እዚህ ላይ ሳይካተት ቀርቶ ነው። እንግዲህ የሰው ልጅ የመጨረሻ ታሪኩ የሚነገረው ምንድን ነው? ያው የመጨረሻ አገሩን ያገለገለበትን ስራውን አንደኛ ወደፊትም ለሌላውም ማርያ ይሆን ዘንድ ነው እና አንዳንድ የቀረ ትርሳ መነገር ያለበት
ነገር ይኖራልና ከቅድስት ሥላሴ እሺ አሁን እያሰቡ የነበረው ምንድን ነው መናገር እንዲችሉ ነበር። ከአዲስ አበባ ዩኒቨርሲቲ ብዛት ያላቸው ሰዎች አሉ። ከቅድስት ሥላሴ ዩኒቨርሲቲም እንደዚሁ ከማኅደረ ስብሐትም ያንን ለማለት ነበር። ግን የአበባ ጉንጉን የአዲስ አበባ ዩኒቨርሲቲ ስራ ባልደረቦቻቸው መምህር ታደሰ አበርክተዋል። ከማኅደረ ስብሐት ቅድስት ልደታ ለማርያም እንዲሁ የስራ ባልደረቦቻቸው የአበባ ጉንጉን